ዓለማችን በየጊዜው ትለዋወጣለች። በአንድ ወቅት በጨውና በቅመም ላይ ይገበያይ የነበረ ሰው ዛሬ በማይታመን ሁኔታ በማይጨበጥ የዲጂታል ቁጥር ዓለምን እያናወጠ ይገኛል። ብዙዎቹ የድሆች መቀመጫ ይሉታል፣ ሌሎቹ ደግሞ የሰይጣን ወጥመድ ይላሉ። ዛሬ የምናየው ስለ ቢትኮይን ነው። ቢትኮይን ይህ ምስጢራዊ ገንዘብ እንዴት መጣ? እነማንስ ባለሀብት አደረገ? እነማንስ አደሃየው? የሚለውን እናያለን። አብራችሁኝ ሁኑ። እስቲ ዛሬ አብረን እንመራምር። እንግዲያውስ ታሪኩ የሚጀምረው በ2009 እንደ አውሮፓውያን አቆጣጠር ነበር። ሳቶሺ ናካታሞ የሚል ስያሜ የተሰጠው አንድ ግለሰብ ዓለም በኢኮኖሚ ቀውስ በተዋከችበት ጊዜ አስገራሚ ሀሳብ ይዞ መጣ። ባንክ የማያስፈልገው፣ መንግስት የማይቆጣጠረው በአየር ላይ የሚላክ ገንዘብ። መጀመሪያ ላይ ዋጋው ከሳንቲም ያነሰ ነበር። እንዲሁም በ2010 ዓ.ም አንድ ሰውዬ 10,000 ቢትኮይኖችን በሚያሳዝን ሁኔታ በሁለት ቪዛ ቀይሮ ነበር። እናም ያልከኝ ያለው 10,000 ቢትኮይኖችን በሁለት ቪዛ ቀይሯል? አዎ፣ በጣም በሚያሳዝን ሁኔታ ሆኗል። እሱ ዛሬ ላይ ያ ሰውዬ የዓለማችን ቢሊዮነር ሊሆን ይችል ነበር። ነገር ግን ህይወትና እድል ሁልጊዜ እንደዚህ ናቸው። ዋጋቸው የሚታወቁት ካለፉ በኋላ ነው። ቢትኮይን ለብዙዎቹ ተስፋ ሆኗል። በኢትዮጵያ ቢሆንም በ2018 አንድ የቢትኮይን ዋጋ $130,000 በላይ ደርሷል። ይህ ማለት በኢትዮጵያ 130,000 ሲባዛ በ180 ያ ማለት አሁን 23,400,000 ብር አለን ማለት ነው። ይህ ማለት በአንድ ወቅት በጥቂት ሺህ ብር ይገዙ የነበሩ ዛሬ ሚሊዮነር ሆነዋል። ነገር ግን በዚህ ስኬት ጀርባ ሌላ ጥቁር መጋረጃ አለ። በስግብግብነት ተገፋፍተው ያላቸውን ቤትና ንብረት ሽጠው የገቡ፣ ዋጋው ሲወርድ ተስፋ ቆርጠው በህይወታቸው ያጡ ጥቂት አይደሉም። ችግሩ እዚህ ጋር ነው እንግዲህ የሚመጣው። ገንዘብ የፈለግነውን ያህል ቢበዛ ያለ እውቀትና ያለ ትዕግስት ከሆነ በረከቱ ይርቀናል። ቢትኮይን እንዴት ተሰራ? እሱን ካላወቃችሁ እንግዲያውስ አስረዳችኋለሁ። በነገራችን ላይ ሰብስክራይብ ማድረግ እንግዲህ ያው ተመችቶኛል ማለት ነውና ሰብስክራይብ ካልተመቻችሁ አታርጉ፣ ግን ሰብስክራይብ አድርጉ። እናም አሁን ስቀጥል ብሎክቼን የሚባል ዲጂታል መዝገብ ይጠቀማል። ይህ መዝገብ ማንም ሊሰርቀው ወይም ሊያጠፋው የማይችለው የሁላችንም የጋራ ምስክር ነው። ልክ እንደ እውነተኛ የሰው ልጅ ታሪክ አንድ ጊዜ የተመዘገበ ነገር አይፋቅም። ይህ ቴክኖሎጂ የወደፊት ዓለም መሰረት ነው የተባለ ይነገርለታል። እናም የቻናሌ ቤተሰቦች ቢትኮይን የሀብት ማማ ሊሆን ይችላል ወይም የውድቀት ገደልም ሊሆን ይችላል። ዋናው ቁም ነገር ግን ይሄ ነው። እውነተኛ ሀብት በዲጂታል ቁጥሮች ሳይሆን በምናፈራው እውቀትና በምንሰራው መልካም ስራ ውስጥ ነው። ዓለም ብትቀየር፣ ቴክኖሎጂ ቢገሰግስም የሰው ልጅ መሰረታዊ እሴቶች ታማኝነት፣ ትዕግስትና ጥንቃቄ አይለወጥም። ዛሬ ባላችሁ ነገር አመስግኑ። ነገር ግን ወዳጆቼ በጣም አዝናለሁ፣ ጥንቃቄ ያስፈልጋል። ቢትኮይን በአንድ ጀንበር ባለሀብት ያደርጋል የሚለው ሀሳብ ብዙዎችን አጥፍቷል። በየቀኑ ዋጋው ሲወጣና ሲወርድ ልባቸው የሚደነግጥ፣ ያጠራቀሙትን ጥሪት በአንድ ጀንበር የሚያጡ ጥቂቶች አይደሉም። ሳታውቁ የገባችሁበት ገደል ውጤቱ ቁጭት ብቻ ነው። ስለዚህ ገንዘብን ከማሳደድ በፊት እውቀትን አሳድድ። በስግብግብነትና ባልተገነባ ሀብት እንደ አሸዋ ግንብ በቀላሉ ትፈርሳለህ። ወደፊትስ ይሄ ነገር ምን ይዞ ይመጣል? ብዙ ምሁራን ቢትኮይን የዲጂታሉ ዘመን ወርቅ ይሆናል ይላሉ። ልክ እንደ አባቶቻችን በድሮ ዘመን ወርቅን እንደሚያከማቹ የነገው ትውልድ ደግሞ ቢትኮይንን ያስቀምጣል። ዓለም ወደ ዲጂታል እየተቀየረች ነው። በዚህ ለውጥ ውስጥ ተሳታፊ መሆን ወይስ ደግሞ ተመልካች መሆን? ምርጫው የእናንተ ነው እንግዲህ። እናም የነገው የሚያውቀው ፈጣሪ ብቻ ነውና ለነገው ደግሞ እየጸለያችሁ ደሩ።